አርበኝነትና ፋኖነት የአንድ ሳንቲም ሁለት ገጽታ ናቸው። ፋኖ በቀድሞ ዘመን ሲከፋው ነው ፋኖ ሆኖ ጫካ የሚገባው፣ ምንም ስልጠናም አይወስድም። አርበኞችም ሰልጥነው አይደለም ጠመንጃ ይዘው ጫካ የገቡት። አርበኝነት የሚለው ቃል በአፄ አምደ ጽዮን ዘመን በተጻፈው ግጥም ላይም አለ። አፄ አምደ ጽዮንን ለማወደስ በተጻፈው ግጥም ላይም አርበኛ የሚል አርበኛ አምደ ጽዮን፣ በእርግጥ አርበኛ አይልም ሀርበኛ ነው። በዚያን ጊዜ በነበረው አነጋገር ሀርበኛ ብለው ነው የጠሩት። ሁለቱም የተቀራረቡ ናቸው። ሁለቱም በይዘታቸው አንድ ነው። ሁለቱም የግል ተነሳሽነት የትግል ዘርፍ ናቸው። የግል ተነሳሽነት ለሀገሬ እሞታለሁ፣ ለሀገሬ እሰዋለሁ፣ ሀገሬ ነጻ ሳትሆን እኔ ምንም ነጻነት የለኝም፣ በእኔ ዘመን ኢትዮጵያ እንዴት ትደፈራለች፣ በእኔ ዘመን እቺ ሀገር እንዴት በጠላት እጅ ትገባለች ብሎ በመቆርቆር ከውስጥ በፈቃደኝነት አቋም ይዞ መነሳት ነው። የፋኖ ግጥሞችና የአርበኝነት ዘመን ግጥሞችም ባህላዊ ስነ ቃሎች አንድ ናቸው። ለምሳሌ አርበኛ ምን ይል ነበር? አይዞሽ ምንሽሬ ይዤሽ ዞራለሁ፣ ውሃ ጠማኝ ስትይ ደም አጠጣሻለሁ ይሉ ነበር አርበኞች። ፋኖ ምን ነው ማለት ያለበት? አይዞሽ ምንሽሬ ይዤሽ ዞራለሁ፣ ውሃ ጠማኝ ስትይ ደም አጠጣሻለሁ። ሌሎችም ብዙዎቹ ጀግንነትን እና ተኳሽነትን ታጋይነትን የሚያንጸባርቁ ባህላዊ የስነ ቃል ውርሶች አሉ። አሁን እዚህ መጽሐፍ ላይ እነዚህ የስነ ቃል ውርሶች እንዳይረሱ